ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ደግሞ እህታችሁ በአዲስ ነገር ብቅ ብዬላችኋለሁ። ሁሌም አዲስ ነገር ሁሌም መልካም ነገር ለእናንተ ይሁንላችሁ፣ ለእኛም ለሁላችንም መልካሙን ነገር ፈጣሪ ይስጠን እላለሁኝ። ለእኔ ቢጤ ይጠቅማን ብዬ ያሰብኩትን ቪዲዮ ዛሬ ወንድሜን ቤት ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት በመጀመሪያ ላይ ከአዲስም ከሆናችሁ ሰብስክራይብ በማድረግ አበረታቱኝ እላለሁ። በጥራት ነው እንግዲህ እኔ ይዤ የምመጣው በጥራት ነው። እያንዳንዱ ለማብራራት እሞክራለሁ። ቤቱ ተጀምሮ አሁን ከምታዩት እስከሚደርስ ድረስ ስለማውቅ ሁሉም ነገር። በነገራችን ላይ ወንድሜ አያውቅም ነበር ቤትን ስጀምረው ማለት ትንሽ ብር ነበረውና ይሄ ምን ሊያረግ ቆይቶ ምን ሊያደርሰኝ በሚል ብሩን ይዞ ዝም ብሎ ነበርና ባየው ቤቱን የሚያስጀምር አይደለም። ስለዚህ ቤቱን ጀምሬ ቤት ተጀምሯን አልኩት። በዚህ መልኩ ነው ሰርፕራይዝ ያረኩት። ከተጀመረ ቤት መሰራቱን ጠልቶ ሳይሆን የሆነ የተሟላ ነገር ከሌለ አልጀምርም በሚለው ወደ ኋላ ቀረት ብሎ ነበር። ዛሬ ደግሞ ብር ከተያዘ እምነት የለም ወዳው ነው ለምን በምኑም በምናምኑ ይሄን ነገር ታውቁታላችሁና እኔ ደግሞ ጨነቀኝ። የፊቱ እየጠፋ ቦታው ተገዝቶ ምን ትርጉም አለው በሚለው እቺን የመሰለ ቤት ተጀምራለታለች። ቦታው 200 ካሬ ነው። ክላሱ ደግሞ 7 ክላስ ነው። 7 ክላስ ስላችሁ 2 ሽንት ቤትና በውጭ 3 ሰርቪስ፣ ከውስጥ ደግሞ ሰፊ የምትኝታ ክላስ እና እንዲሁም ሳል አለው ማለት ነው። ያው የኔን ቤት ያላያችሁ ሰዎች ታይወርታችሁ የኔን ቤት ያያችሁ ደግሞ ይገባችኋል። ልክ እንደኔ ቤት ኮፒ ነው የሚለያየው። በአንድ ክላስ ነው የልጆች ክላስ የኔ ያለው የሱ የለውም። ሁለተኛ ልዩነቱ ደግሞ የሱ 200 ካሬ ነው የኔ 175 ካሬ ነው ማለት ነው። እንደገና ደግሞ ሶስተኛ ልዩነቱ የሱ በእንጨት ነው የኔ በቡልኬት ነው እንጂ ሁሉም ነገር አንድ ነው። ሁሉም ቁማኑን ብትሉ ምንም ብትሉ ብቻ ሰፋ ይላል። የሱ ደስ ይላል ሰፊ ስለሆነ 200 ካሬ ሞልቶ ተርፎ ነው። ከተማ ላይ 200 ካሬ መታደል ነው። እዚህ ቦታ ላይ ሲገዛ የሚገርማችሁ የዛሬ ስንት አመት ትንሽ ቆየት ብሏል። አንድም ቤት አልነበረውም። አሁን ላይ ግን ታዩታላችሁ። በጎረቤቱ ያለውን ቤት ራሱ አቅም ያለው በቡልኬት አቅም ደግሞ ትንሽ ያጥረኛን ያለ ሰው ደግሞ በእንጨት ግን በቡልኬት ዲዛይን ነው የሚጨርሱት። አሁን ላይ ቡልኬትና እንጨቱን መለየት ከብዷል። በጣም ነው የሚያማምረው አሁን ላይ የሚሰራው ቤት ዋው ነው የሚያስብለው። ሀገራችን ለምለም ናት፣ ታምራለች። እንኳን ይሄ ሁሉ ተጨምሮባት አይደለ በሳር ቤቷም ታምራለች። ፍቅር ነው እንጂ አሁን ላይ የጠፋው። በፊት ሁሉም ነገር ፍቅር በነበረ ሰዓት ያምር ነበረ። አሁንም ደግሞ እንግዲህ ሁሉም ነገር ብልጭልጭው ነገር ሁሉ በስቷል። ግን ፍቅሩ ነው የጠፋው። ፍቅሩን አላህ ይመልስልን ነው የምለው። በዚህ መልኩ ታዩታላችሁ። ተጀምሮለታል። ወንድሜ ግን አያውቅም። እንደነገርኳችሁ ወንድሜ አያውቅም ነበረ። ለሱ ሰርፕራይዝ ነው የሆነበት። በጣም ነው የሚያምረው አቋቋሙ፣ ቤቱ ቁመናው ምናምን የሌለ። እንደገና ደግሞ ስፋቱ በ200 ካሬው ጠረፍ እስከ ጠረፍ ነው የተሰራለት። ፊት ለፊት ምናምን ለደጃፍ እንዲህ ደግሞ እንዲያምር ውበት እንዲሰጥ ነው እንጂ የተረፈለት ሙሉ ለሙሉ ነው ቤቱ የተያዘው ማለት ነው። ቦታውን የያዘበት በዚህ መልኩ ቁሞለታል። ዋው ነው የሚያስብለው። እውነት ቤቱ በጣም ነው የሚያምረው። በጣም መጨረሻውን ታዩታላችሁ እውነት። እንዲሁም ደግሞ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉና ቤቱ በምን መልኩ እንዳለቀ ይመጣላችሁ ታዩታላችሁ። መለላችሁ ፈልጌ ነው የኔ ቤቴዎች አሁን ላይ ቤት ለመስራት እጥፍ ነው የሆነው። በተለይ አሁን ናፍጣ ምናምን የሚለው ነገር የሀገራችን ሰላም ደግሞ ሲያጨናንቀና ሌላ ደግሞ አታምጣ ስለው አምጥቶ ቆለለው አለ ያለው ነገር እኛ መቼ ይፈታ ይሆን በሚለው ደግሞ ተጨናንቀናል። የባሰ ደግሞ በናፍጣ ሰበብ ሌላ ነገር አድርገውታል። ቤት ለመስራት አሁን ላይ ትንሽ ይከብዳል። ትንሽ ብትረጋጉና ትንሽ ጊዜ ብትሰጡት ምናልባት ይሄ ናፍጣው ምናምን ሲስተካከል ቤት ለመስራት ለእናንተ ይቀላል ብዬ አስባለሁ እንጂ አሁን ላይ በጣም ከባድ ነው። አግዶ የተሰራን ቤት የተሰራን ቤት መግዛት ይሻላል ብዬ ነው የማስበው። እሱም ካልተወደደ እኔ እንጃ በጣም ነው የከበደን። እኛ ያኔ አይሆንም ይጀመራል ብዬ እዚህ አድርሼለታለሁ። ግን አሁን ላይ ሊመረግ ምናምን ድንጋዩን ስናስበው እጥፍ ነው የሆነብን። አንድ መኪና ድንጋይ 15 16 18 ቢሆንም ሲያስብል የነበር አሁን 30 ምናምን እየሆነ በጣም አስቸግሯን። አሁን ላይ እንዴት በምን መልኩ ነው ብለን እኛም ለጊዜው ውሃ ልኩን ምናምን አሳስረን ተወት አድርገናል። ብቻ ቡልኬትም ይሁን እንጨት ቤት አሁን ላይ ለመስራት ትንሽ ይከብዳል። ብትረጋጉ ነው የምለው ወንድሞቼ። ምክንያቱም እንዲህ ብሎ አይቀርም መቼም እንዲህ ብሎ ስለማይቀር መፈታቱ ስለማይቀር
ጊዜ ሲፈታው እንግዲህ ይደርሳል ብዬ ነው የማስበው። እስኪ ያምረው እውነት ሲያምር ማለት ነው ያላቅም። ግን እዚህ ሀገር ብቻ ሆነን ነው እንዲህ የሚናፍቀን የሆነ አየሩን ምኑን ስታስቡት የሆነ ጥቃይ ወጠርጋው። አሁን እውነት እንደዛ ቦታ ብንሆን እኮ እንደ ያን አይሆንም ነበር። ምንም አይመስለንም እዛ ስንሆን። እዚህ ስንሆን ሁሉ ነገር ብርቃችን ነው ፍን ስለምንል ነው መሰል አላውቅም። እኔ እንደዚህ ብሎ ራሱ በቃ የሆነ እንጃ ሳየው ነፃነትን እመኛለሁና እስኪ እንግዲህ ለሀገራችን የምንደሰትበት የምንዋልበት ሰርግ የሚወጣበት በሰላም በደስታ እንደበፊት ሁሉ ነገር ተመልሶልን አሁንም ደስታ ያኔ ፍቅር ሰርግ የለም ማለት ሳይሆን ግን እንደበፊቱ ቢሆንልን የበፊቱ ቢመለስ ምኞቴ ነው። ኢንሻአላህ እንግዲህ ዱአ እናደርጋለን። እንግዲህ ከሰው ሳይሆን ከአላህ ነው የምንጠብቀው። አሁን ላይ ሰላሙንና እስኪ አያምርም? በጣም ነው የሚያምረው። ግድግዳው አሰራሩ ምናምን በዚህ መልኩ ቆርቆሮውን ለበሰ። እንዲሁም ደግሞ ውሃ ልክ ተስሯል። እስቲ እንግዲህ እንዴት ድንጋዩ መጥቶ ጠጠር ምናምን ውስጡ ተሞልቶ ከዛ ደግሞ ማድረግ አለበት። አሁን ላይ የሚሰራው ቤት እኮ ዋው ነው የሚያስብለው። እውነት በጣም ነው የሚያስገርመው። አሁን ላይ እንጨቱም ቦልኬቱም አይለይም። አሁን ላይማ በጣም ነው የሚያማምረው። በአካባቢው ላይ ያለው ቤት ጎረቤቱ ምናምን የተሰራው ቤት ምናልባት እዚህ ትንሽ አስገብቼዋለሁና ታዩታላችሁ። አቅም ያለው በቡልኬት የሰራው ቤት በቃ ጸድ የሌለ ምንም ወጪ አታዩበትም። እና አንዳንዱ ደግሞ በእንጨት ተሰርቶ በቡልኬት ዲዛይን ነው ያለው። አይለያችሁም ሲጀመር እንጨቱና ቡልኬቱ ልዩነት የለውም። አሁን ላይ በጣም ነው የሚያምረው። ብቻ ፍቅር ነው። ፍቅሩን እሱ ይመልስልን፣ ሰላሙን ያምጣልን ነው የምለው። በዚህ መልኩ አልቋን ከዚህ እስከሚደርስ ድረስ ስንት ብር እንደጨረሰ ገምቱ። መጨረሻ ላይ እነግራችኋለሁ። እንደገና ደግሞ ከመጀመሪያው ጀምሮ እኔ ሂሳቧን ስለማውቃት እስከ መጨረሻው ድረስ ስንት ብር እንደሚጨርስ ሁለተኛ ቪዲዮ እሰራላችሁ፣ በአላህ ፍቃድ እሰራላችኋለሁ። በተለይ ቤት ለመስራት ያሰባችሁ ሰው ይሄ ቪዲዮ ይጠቅማችኋል ብዬ ነው የማስበው። ምክንያቱም አሁን አርጉልኝ በጣም ሸክም ብዙ ነገርም እየሆኑ ስለሆነ ብዙ እህቶቼ እየተጎዱም ስለሆነ ተስፋ እንዳቆርጡ ወዶቼ። እስከ ዛሬ ያልሰራችሁ ደግሞ 5 አመት 6 አመት 7 አመት ሰርታችሁ ውጤታችሁ ያልታያችሁ ሰዎች አሁን ልትነቁ ነው የሚገባው። ምንም ይሁን ምንም የራስ ነገር ነው የሚያኮራው። ወላሂ ምሬ ነው። አንድ ሰው በቃ የአንገት መግቢያው መጠለያ ቤት ከሌለው ምንም ዋጋ የለውም። ለምን 10 አመት ተቀምጣችሁ አትሄዱም? ስታገለግሉ እድሜ ልካችሁ ለቤተሰብ ስትኖሩ ለምን አትኖሩም? ስትሄዱ እዘጋ ቤታችሁ ካልገባችሁ ክብር የላችሁም። ይሄን ልታውቁ ይገባል። እኔ ለነሱ ነው የኖርኩትኝ። ለነሱ ኑሬ የነሱ ቤት እኔን ያላስጠጋ እኔን ያላኖረ ምን ሊያደርግ ምናምን የሚባል ነገር አይሰራም። እኛ በልጅነታችን ተሰደን እንደዛው ልጅ ሆነን አንመለስም አይደለም እንዴ? ትልቅ ሰው ሆነን ወይ አግብተን ወልደን ምናምን ኃላፊነት ያለብን ሰዎች ነንና ስንመለስ ያኔ የእናት ቤት የአባት ቤት ጥላ ነው የመጣውን አይነት አይጠብቀንም ፊታቸው ማለት ነው። እስኪ ታምርም ከየው በጣም ነው የሚያምረው። ማሻአላህ በዚህ መልኩ ምርውጣን ሀገራችን እውነት እዚህ አካባቢ ምንም ቤት አልነበረም። እና ምን ልላችሁ ፈልጌ ነው ለራሳችሁ የምትሉትን ነገር ተስፋ እንዳትቆርጡ። ለምን 10 አመት ሆነሽ እስካሁን ምንም ነገር አይኖርሽም? እንደ አዲስ ሀብለሽ ራስሽን ወደ ኋላ መለስ ብለሽ ምንድነው ያለኝ እኔ ቦታ ካለኝ ለምን ቤቴን አልሰራም? ቤት ካለኝ ለምን አይንቀሳቀስም? ቁጭ ብሎ ምን ያደርጋል? ለምሳሌ እንደመጣችሁ በ4 አመታችሁ ቤት ሰርታችሁ ከዛ በኋላ አሁን 10 አመት ሆናችሁ 6 አመት የእንጨት ቤት ሰውት እንግዲህ ምን ሆኖ እንደሚጠብቃችሁ በጣም ትበሳጫላችሁ። እንደነበረ አታገኙትም። እነሱ ምንም ያርጉትኝ ቤቱም ተከራይቶ ተቀምጦ እስኪያምር። ወይኔ እኔ እኮ ግቢውን ሳይ ደግሞ እኔ ግቢ ሳይ በጣም ነው የምወደው። ቀየው ምናምን ይናፍቀኛል። ለምን እንደሆነ አላውቅም። በጣም ነው የምደሰው። ምናልባት እዚህ ቦታ የሚኖሩ ሰው እኮ ምንም አይመስላቸውም። ይሄን አሁን እኛን ለእኛ ነው ብርቁ። እና ወደ ራሴ ልመለስ እና ምን ልላችሁ ፈልጌ ነው የኔ ወዶቼ፣ ወደ ራሳችሁ ተመለሱ። ተስፋ እንዳትቆርጡ። እንደው ስብ ካረጋችሁት አሁን ላይ እኛ ለራሳችን ብለን ከሰራን 2 አመት እንደምትበቃን 3 አመት እንደምትበቃን መቼም ጠፍቶና አይደለም። ግን እኛ ምንድነው ረዲያ እስከዛሬ 10 አመት ተቀምጬ ያልተሳካ እንግዲህ ወዲያ ሊሰራ፣ እስከዛሬ 7 አመት 6 አመት ተቀምጬ ያልሰራሁት እንግዲህ ወዲያ ሊሳካ በሚል እንግዲህ ወዲያ እኮ ሳንፈልገው 5 አመት 4 አመት እዛም በላይ ልንቀመጥ እንችላለን። እሱን ፈጣሪ ነው የሚያውቀው። ግን እንግዲህ ወዲያ የምንቀመጣት ለራሳችን ካረግን ግን እኛን እንብልጦቹ መሆን ያለበትን ለቤተሰብ መረዳት ያለበትን እርግጥ ነው ግዴታችን ነው፣ ረድተናል ከሚባለው በላይም አድርገናል። ግን አሁን በቃ ነው ልንል የሚገባው። በቃ አልሐምዱሊላህ አድርገናል። ተመሰገንም አልተመሰገንም እሱ ሁሉም ነገር ከፈጣሪ እናገኘዋለን እንጂ አሁን ላይ ከሰው ይገኛል ለማለት ይከብዳል። ግን
ቢሆንም ደግሞ ወደ ራሳችሁ መለስ በሉና ለራሳችሁ ወቁበት፣ ለራሳችሁ ያዙ። መያዝ ማማሩ ነው። እውነት ስንይዝ ነው የሚያምርብን፣ ሲኖረን ነው የሚያምርብን። 20 ዓመት ለምን ስታገለግሉት አትኖሩም? ቤተሰብን ባዶ ላይ ስገቢ 20 ዓመት ተቀምጣ ያላወቀችበት ለራሷ ምናምን ነው የሚሉሽ። እንደውም በተረባ አይምሮሽን ብርዝ ብሎ ምክንያቱም አንቺ የምትበረዡ ለነሱ አፈር ስግጥ ኑሬ አረብ ሀገር ስቃጠል ኑሬ በዚህ መልኩ ነው ወይ እነሱ እኔን የሚያኖሩኝ ብለሽ ያን ራሱ በቃ ጭንቅላትሽን ርብሽ አርጎ ተመልሰሽ ለማሰደት ነው የምታስቢውና ከዚህ ኩላሳ ለራሳችን ይዘን ለሰው መትረፍም እንችላለን። የምሬ ነው። ዛሬ ላይ ያደረግሽ ብሎ የተኮረፈሽ ቤተሰብ ግን አንቺን ሆነሽ ነገ ካገኘሽ ነገም እንደሚቀርበሽ እሰቢው። ዛሬ ላይ ግን እሱን ለማስደሰት ወይም እሷን ለማስደሰት ቤተሰብን ለማስደሰት አፈር ግጣችሁ እናንተ ባዶ ሆናችሁ እነሱ እያማሩ እየኖሩት ነው እኮ። እኛ እኮ የኗሪያና ኗሪ ነን ወይም ተመልካች ነንና እንደዛ የኖሩ ሰዎች ባዶ ስትሄጂ እነሱ ሌላ ቦታ ደረጃ ናቸውና እነሱ እንድትጠጊም አይፈልጉም። በቃ አንቺ ጥገኛ እስከሆነሽ ጥገኛ ማን ይፈልጋል በአሁኑ ሰዓት? እና ምን ልላችሁ ፈልጌ ነው፣ ወደ ራሳችሁ ተመለሱ፣ ለራሳችሁ ወቁበት፣ ለራሳችሁ ለመያዝ እውነት የምሬን ነው። እኔም በጣም ነው አሁን በቃ ስልችት ነው ያለኝ። አልሐምዱሊላህ ለራሴ የምለው ነገር አላጣሁም። እኔ አላረግም ሳይሆን አረጋለሁ፣ አርጌም ደግሞ ለራሴ ነው። ግማሽ በግማሽ ነው። ቤተሰብን ግማሽ ከረዳው ግማሽ ለራሴ አርጌ ነው። ሩብ ለነሱ ከረዳው አንድ ተኩል ለራሴ አርጌ ነው። እንደዛ ነው እንጂ ሙሉ ለሙሉ ቤተሰብ ለምን ምንም ጦም ያደረ የለም። አልፎ ላይ ያልፍላቸው የተሻለ የሆነ ቦታ አታገኟቸውም። እዛው ነው ዙሮ። ለዛ ደግሞ ራሳቸውን የሚያሸንፉ ሰዎች ናቸውና መረዳት ባለበት ረድታችሁ፣ ግን ለራሴ በሚለው ነገር ዘወር ብላችሁ ራሳችሁን ለማዳመጥ ሞክሩ። አያምርም? ስትር ያለ ቤት እኮ ነው እውነት፣ ከወደ ኋላው ከወደፊቱ። አቤት 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 ግርማ ሞገሱ እንደ ባለቤቱ። የኔ ወድ ኑርልኝ፣ የኔ ወድ ኑርልኝ። አልቆ ቤቱ ምር ብሎ ምርምር ብሎ ደግሞ በሰላም ከቤተሰብ ጋር ተሸክፈን የምንኖርበት የምንደሰትበት በደስታ በትዳርም ሆነ በምንም ሆነ የምንገናኝበት የምንሸከፍበት ቤት ይሁን። የፍቅር የደስታ ይሁን። የኔ ውድ ኑርልኝ፣ የኔ ጠንካራ ወንድም። እኔ በጣም ነው ደስ ያለኝ፣ እውነት በጣም ነው ደስ ያለኝ። ከኛ ቤት ደስ የሚለው ነገር በአንዱ ደስታ አንዱ ይደሰም፣ በአንዱ ደስታ አንዱ በቃ የራሳችን የሆነ እንዴት ነው አንድ ሰው ለነብሱ ወንድም ራስ ነው አይደለ? እህት ራስ ነው። ግን ለነፍስ የሚባለው ነገር እንደዛ እስከሚሆን ድረስ ነው ደስታችንና እንዴት ደስ እንዳለኝ ከኔ ቤት በላይ ነው ያስደሰተኝና መጨረሻው ደግሞ ምር ብሎ ጭርስ ብሎለት ዋል እኮ በዚህ ልክ ታስሯን ጭርስ ብሎለት ሲመረቅ አሳያችኋለሁ። ቆንጆ አድርጌ እንደኔ ቤት 2 ቪዲዮ ሰራላችኋለሁ። ከእንግዲህ በኋላ እንደ ቪዲዮ ሰራላችኋለሁ ማለት ነው። እዚህ እስከሚደርስ ደግሞ ከመጀመሪያው ጀምሮ እንጨቱም ቆርቆሮውም ቢስማሩም ሁሉም 7 ክላስ 200 ካሬ ላይ ያረፈ ቤት ዋጋውን ልንገራችሁ ቅር እንዳይላችሁ ለማለት ፈልጌ ነው። ቪዲዮ ሳያልቅ ዋጋውን ልንገራችሁ ብዬ ነው። 500 ምናምን ሺህ ብር ነው የጨረሰው ከዚህ እስከ ውሃ ልኩ ድረስ ማለት ነው። 500 ምናምን ማለት 600 አልጨረሰም። መጨረሻ ላይ እንደውም ውሃ ልኩ ምናምን ሊታሰር ሲል ይሄ ናፍጣው ግርግር መጣ፣ ትንሽ ጨመረብን ሲሚንቶ እንጂ ጥሩ እየሄደ ነበረ። በዚህም አይቆምም ነበር። አሁን ግን ለትንሽ ጊዜ ተጋርገን ያለው ነገር እስከሚረጋጋ እንጂ እስካሁን እንደውም ተመርጎ ነበር ማለት ነው። እና ቪዲዮውን እናንተን እንዳይሰለቻችሁ ቁርጥ አድርጌ በሚላክ ልክ ገጣጥሜው ነው እንጂ መቼም በአንድ ቀን አለም እዚህ ደረሰዋል። እኔ አገጣጥሜው ነው ኤዲት ምናምን አድርጌው ነው። እና ምን ልላችሁ ፈልጌ ነው የጨረሰው 550 ምናምን ይሁን እንደዛ ነው። ብቻ 600 አልሞላም። በዚህ መልኩ እዚህ ድረስ መስራት ትችላላችሁ። ትንሽ ብር ያላችሁ አሁን በዚህ 600 700 ሺህ ብር ያላችሁ እዚህ ድረስ ማድረስ ትችላላችሁ። በተለይ 700 ካለማ ይመረጋን ይለሰን ይሆናል ብዬ ነው የማስበው። እንግዲህ አሁን ላይ ስለጨመረ ይሄ ነው ብሎ ዋጋ ለመናገር ይከብዳል። ይህንን የመሰለ ቤት ለማቆም ግን 600 ሺህ ብር ካላችሁ እዚህ ድረስ ያደርስላችኋል ብዬ ነው ለመክራችሁ የምችለው። እንግዲህ መጨረሻ ፍጻሜውን ያሳምርልን። በሌላ አዲስ ቪዲዮ ሰራላችኋለሁ። የአክስቴን ቤት ባለፈው ደግሞ አሳይቻችኋለሁ። ተጀምሮ አሁን ላይ ምርጥ ሆኖ እያለቀ ነው። ግርፍ ላይ ምናምን እያለቀ ነው፣ እየተዳረሰ ነውና እሱን አዲስ ቪዲዮ ይዤላችሁ እመጣለሁ። እናንተ ምንድነው የሚጠበቅባችሁ? ላይክ እና እንዲሁም ደግሞ ሰብስክራይብ ደግሞ ይጠቅማል ለአንዲት እህቴ ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ተባበሩኝ እላለሁ። እወዳችኋለሁ። በአዳዲስ ነገር ኢንሻአላህ በሰላም ያገናኘን እላችኋለሁ። ወሬ አብዝቼባችኋለሁ። አፉ በሉኝ።